ይሰማል ኔትወርኩ ወይስ ይቆራረጣል? ይሰማል። የሚሰማችሁ ይሰማል በሏ። ሰላም፣ ይህ በአሪፍ ፎሬክስ እየተዘጋጀ የሚቀርብላችሁ የፎሬክስ ትሬዲንግ ነፃ የላይቭ ስልጠና ትምህርታችን ነው ማለት ነው። በዛሬው ትምህርታችን የፎሬክስ ብሮከር አይነቶችን የምንማር ይሆናል ማለት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ እና የደወል ምልክቷን በመጫን እንዲሁም ደግሞ ቪዲዮውን ላይክ በማድረግ እንጀምራለን። አሁን በቀጥታ ወደ ትምህርታችን እንገባለን። ዛሬ የምናየው ሴክሽን ቱልስ ኤንድ ፕላትፎርምስ ላይ ክፍል 7 ትሬድ የምናደርግበት ፎሬክስ ብሮከር ነው የምናየው ማለት። በዛሬው ትምህርታችን እኔ ከዚህ በፊት ትሬድ ከመጀመሪያ በፊት ቀድሜ ባውቀው ኖሮ የምለው ማለት ነው። ለምን አብዛኛው ትሬደር አይታችሁ ከሆነ ከሱ በፊት የጀመረ አካል የሚጠቀመውን ብሮከር ቀጥታ ይጠቀማል ማለት ነው። በዛም ምክንያት ብሮከሮቹ ምን አይነት ብሮከር እንደሆኑ ሳናውቅ ዋጋ የከፈልንባቸው ሁኔታዎች አሉ ማለት ነው። ስለዚህ እናንተ ያው እድለኞች ናችሁ። ጀማሪ እንደመሆናችሁ መጠን በምን አይነት መልኩ ሪሌብል የሆኑ ፎሬክስ ብሮከሮችን እንዴት እንመርጣለን፣ እንዴት እናውቃለን የሚለውን ነገር በዚህ ክፍል እናያለን። ምናልባት በሁለት ክፍሎች ነው ለማቅረብ የምሞክረው። የመጀመሪያውን ክፍል እዚህ ጋር እናይና ቀጣይ ደግሞ ተጨማሪ አንድ ክፍል ይኖረናል ማለት ነው። በደንብ መከታተል ይኖርባችኋል። ምክንያቱም ያው እኔ የምሰራቸውን ስህተቶች እናንተ እንዳትደግሙ የሚል ነገር ያው ተደጋጋሚ ሳነሳ ሰምታችሁኛል። ከነዛ ውስጥ አንደኛው ብሮከር የሆነ ሰው ስለተጠቀመው ሳይሆን እናንተ በትክክል እዚህ ጋር አሁን ከማሳያችሁ ነጥቦች አንጻር ጣይም ከምንማራቸው ክፍሎች አንጻር ብሮከሩ ምን አይነት ብሮከር ነው የሚለውን በራሳችሁ አይታችሁ ቼክ አድርጋችሁ ሪል ትሬድ ከመጀመራችሁ በፊት ማድረግ ያለባችሁ ጥንቃቄዎች እና በምን አይነት መልኩ መፈተሽ አለብን የሚለውን ነገር እንድናውቅ የሚያስችለን ስለሆነ በደንብ በትኩረት ልታዩት ይገባል ማለት ነው። ሶ ወደ ክላሳችን ስንመጣ እንግዲህ ሪሌብል የሆነ ወይም ደግሞ ታማኝ የሆነ የፎሬክስ ብሮከር እኛን ከማርኬቱ ጋራ የሚያገናኘንን ብሮከር ለማግኘት ያው ከቬሪፊኬሽን እና ሪስክ ኮንትሮል ጋራ የተያያዘ ነው ማለት ነው። ይሄም የተለያዩ አይነት ብሮከሮች አሉ፣ ሌጂት እና ስካም የሆኑ ብሮከሮች ማለት ነው። እንግዲህ ሌጂት የሚላቸው ታማኝ የሆኑ ብሮከሮችን ስንመለከታቸው የተለያዩ ካራክተሪስቲኮች አሏቸው። ተጠቃሚዎቹ ግልጽ የሆነ ሩልስ ኤንድ ሬጉሌሽንስ ህጎች እና ደንቦች፣ መመሪያዎች የያዘ ነው ማለት ነው። ሌጂት የሆኑ ብሮከሮች በአብዛኛው እነዚህ ትክክለኛ የሆኑ ብሮከሮች ለመጠቀም ትንሽ አሰልቺ የሆነና ከበድ የሚል አይነት ይዘትን አላቸው ማለት ነው። ትክክለኛ የሆኑ ብሮከሮች ማለት ነው። ነገር ግን ደግሞ ስካም የሆኑትን በምንመለከትበት ሰዓት ላይ የምንለይባቸው የራሳቸውን ካራክተሪስቲኮች አሉት። ይሄም አንደኛ ፈጣን የሆነ እንትን ያላቸው የተለያየ ትሬድ ከመጀመራችሁ በፊት ሬጂስተር ካደረጋችሁበት ቀን ጀምረው ዲፖዚት እንድታደርጉና ወደ ትሬድ እንድትገቡ ወዲያውኑ ነው እናንተን ይጎተጉቷችኋል ማለት ነው። ነገር ግን ህግና ደንባቸውን ስትመለከቱ ደግሞ ሚስጥራዊ የሆነና በግልጽ የማታገኙበት ሁኔታ ያለ ሲሆን የማይጨበጥ የሆነ ደግሞ ተስፋዎችን ቃል የሚገቡላችሁ ናቸው ማለት ነው። እነዚህ ብሮከሮች ወይም ደግሞ ስካም የምንላቸው ብሮከሮች ማለት ነው። ስለዚህ እነዚህ ፎሬክስ ብሮከሮች ትሬደሮችን ወደ ገበያው ሲያስገቡ በሁለት አይነት መልኩ ነው የምናገኛቸው ማለት ነው። ይሄም ኤቡክ እና ቢቡክ የምንላቸው የብሮከር አይነቶች ናቸው ማለት ነው። ይሄም ኤቡክ የምንለውን የብሮከር አይነት ስንመለከት እነዚህ ኤቡክ የምንላቸው በራሱ በሁለት ይከፈላሉ። ኤስቲፒ እና ኢሲኤን የምንላቸው ሁለት አይነት ብሮከሮች አሉ ኤቡክ የምንለው ላይ ማለት ነው። እንግዲህ ኤቡክ የምንላቸው ትክክለኛና ታማኝ የሆኑ የብሮከር አይነቶች ሲሆኑ በቀጥታ ከማርኬቱ ጋራ ወይም ደግሞ ሊኩዊዲቲ ፕሮቫይደርስ የምንላቸው ከባንኮች እና ከኢንስቲትዩሽኖች ጋራ ትሬድን የሚያገናኙልን የብሮከር አይነቶች ናቸው ማለት ነው። እኛ መጠቀም ያለብን ብለን ያልነው ማለት ነው። እንግዲህ ይሄንን ኤቡክ የምንለውን በሁለት መልኩ ከፍለን እናየዋለን ብለናል፣ ኤሲቲፒ እና ኢሲኤን። ስለዚህ ኤሲቲፒ የምንለው ስንመለከት ስትሬት ድራፍት ፕሮሰሲንግ የምንለው ነው። እነዚህ ብሮከሮች በቀጥታ እኛ ኦርደር የምናደርገውን የትሬድ ኦርደራችንን ወደ ሴልም ሊሆን ይችላል ወደ ባይ በቀጥታ ከማርኬት ሊኩዊዲቲ ፕሮቫይደሮች፣ ባንኮች፣ የብድር ተቋማትና ሌሎች ብሮከሮች ጋራ በቀጥታ የሚያገናኘን ሲሆን ምንም አይነት ዲሊንግ ዴስክ ወይም ደግሞ ከእናንተ ተቃራኒ የሆነ ማርኬቱን ግቡ አትግቡ የሚል ኢንተርቬንሽን ወይም ደግሞ በመካከል የሚገቡት ነገር የለም በማርኬቱና በእናንተ መካከል ማለት ነው። ባይ ስትሉ ቀጥታ ያገናኟችኋል፣ ሴል ስትሉ ከማርኬቱ ጋር ያገናኟችኋል ማለት ነው። እንዴት ይሰራል የሚለውን ስንመለከት እናንተ ኦርደሮችን ፕሌስ በምታደርጉበት ጊዜ ወይም ደግሞ ትሬድን ስትከፍቱ ቀጥታ ብሮከሩ ወደ ሊኩዊዲቲ ፕሮቫይደሮች ያንን ትሬዳችሁን ያገናኝላችኋል ማለት ነው። ትሬዱ ባለው ማርኬት ፕራይስ ሊሆን ይችላል፣ በሊሚት ፕራይስ ሊሆን ይችላል፣ በተሻለ ዋጋ ባይ ወይም ደግሞ ሴል ብሎ ወደ ሊኩዊዲቲ ፕሮቫይደሮች ያገናኛቸዋል ማለት ነው። ካራክተሪስቲኮቹን ወይም ደግሞ መለያዎቹን ስንመለከት የኤስቲፒ ብሮከር አንደኛ ኖ ዲሊንግ ዴስክ ነው ብለናል። ከእናንተ ተቃራኒ ማርኬቱን የሚገቡት ነገር አይኖርም። እናንተ በምትፈልጉት የማርኬት ፕራይስ ማርኬቱን እንድትገቡ ይፈቅዱላችኋል ማለት ነው። ወይም ደግሞ ፊክስድ የሆነ ፕራይስ፣ ቋሚ የሆነ ፕራይስ የላቸውም ማለት ነው። በፈለጋችሁት ፕራይስ መግባት ትችላላችሁ።
ቫሪያብል የሆነ ስፕሪድ አላቸው። እነሱ የሚጠቀሙት ከስፕሪድ ስለሆነ ማርኬቱ ውስጥ እናንተ በቆያችሁ ቁጥር ከማርኬቱ ስለሚያገኙ ተለዋዋጭ የሆነ እንደ ታይሙ ወይም ደግሞ እንደ ቮላታይሊቲው ተለዋዋጭ የሆነ ስፕሪድን ይሰጧችኋል ማለት ነው። ኤስቲፒ የምንላቸው ብሮከሮች የሚያገኙት ወይም ደግሞ የሚሰሩት ገንዘብ በምን አይነት መልኩ ነው የሚለውን ስንመለከት ከስፕሪድ ወይም ደግሞ በተወሰነ ኮሚሽን ትንሽዬ ነው፣ ነገር ግን አብዛኛዎቹ ከስፕሪድ ያገኛሉ ማለት ነው። ሌላው ከማርኬት ሜከር ከምንላቸው የብሮከር አይነቶች ፈጣን የሆነ ኤክስኪዩሽን ወይም ደግሞ ማርኬቱ ላይ ባይ ወይም ደግሞ ሴል ብላችሁ ስትገቡ በፍጥነት ወደ ማርኬቱ እንድትቀላቀሉ ያደርጓችኋል ማለት ነው። ምክንያቱም ከእናንተ ተቃራኒ ወይም ደግሞ ዲሊንግ ዴስክ ስለማይሰሩ እናንተ ባይ ባላችሁ ታይም ላይ ወዲያውኑ ወደ ማርኬቱ የማስገባት ፕሮባቢሊቲያቸው ከማርኬት ሜከሮች የተሻለና ፈጣን ነው ማለት ነው። ጠቀሜታቸውን ስንመለከት እነዚህ ኤስቲፒ ብሮከሮች ከእናንተ ጋር በጣም አነስተኛ የሆነ ግጭት ነው ያላቸው። እናንተ ማርኬቱ ውስጥ ፕሮፊት ብትሰሩ ባሰሩ እነሱ ጋር ምንም የሚያገናኛቸው ነገር ስለሌለ ወደ ማርኬቱ በገባችሁ ቁጥር ከማርኬቱ የሚከለክሏችሁ ነገር አይኖርም ማለት ነው። ሌላው በጣም ትንሽዬ የሆነ ስፕሪድ ነው የሚሰጧችሁ ብለናል። ከማርኬት ሜከሮች አንጻር ስንመለከተው ስፕሪዳቸው በጣም ትንሽ ነው፣ አናሳ ነው። ለዴይ ትሬደሮች ደግሞ የተሻለ ትሬድ ማድረግ የሚችሉበት የብሮከር አይነት ነው ማለት ነው ኤስቲፒ ብሮከር። ጉዳቱን ደግሞ ስንመለከት ወይም ደግሞ ኔጌቲቭ ሳይዱን ደግሞ ስናይ ስፕሬዶቹ ሃይ ቮላታይሊቲ በሚኖሩበት ወይም ደግሞ ኒውዝ ታይም ላይ እና በጣም ከፍተኛ የሆነ የማርኬት እንቅስቃሴ በሚኖሩበት ሰዓት ላይ ስፕሪዳቸው ሰፊ የሚሆንበት ሁኔታዎች አሉ። ስሊፔጅ በማንኛውም ሰዓት ሊኖር ይችላል ማለት ነው፣ የኤስቲፒ ብሮከሮች ማለት ነው። ወደ ሁለተኛው የብሮከር አይነት ደግሞ ስንመጣ ኢሲኤን ወይም ደግሞ ኤሌክትሮኒክ ኮሚኒኬሽን ኔትወርክ የምንለው ሲሆን ትሬደሮች ትሬድ ቢያደርጉበት ተብሎ የሚመከረው ታማኝ የሆነ የብሮከር አይነት ደግሞ ኢሲኤን ብሮከር ወይም ደግሞ ኤሌክትሮኒክ ኮሚኒኬሽን ኔትወርክ እንለዋለን ማለት ነው። የቡክ ብሮከር ከምንላቸው ውስጥ ሁለተኛው አይነት ሲሆን በቀጥታ ከማርኬቱ ጋራ ወይም ደግሞ የሊኩዊዲቲ ፕሮቫይደሮች ጋራ ከባንኮች፣ ኢንስቲትዩሽኖች እና ሌሎችም ተቋማት ጋራ በቀጥታ ማርኬቱን ያገናኛችኋል ማለት ነው። እንዴት ይሰራል የሚለውን ስንመለከት ማርኬቱ እናንተ ኦርደር በምታደርጉበት ጊዜ ኤሌክትሮኒካሊ ሸርድ ወደሆነ ቡክ ቀጥታ ያስተላልፏችኋል ወይም ደግሞ ያስገቧችኋል ማለት ነው። ባየሮች እና ሴለሮች በቀጥታ ያለምንም ጣልቃ ገብነት ኢንተራክት እንዲያደርጉ ወይም ደግሞ ግንኙነት እንዲያደርጉ የሚፈቅድ የብሮከር አይነት ነው ማለት ነው። በግልጽ የሚታይ በጣም የተሻለ የሆነ የመግዣና የመሸጫ ዋጋዎችን የሚያቀርቡ ሲሆን መለያዎቹን ደግሞ ስንመለከት ከትክክለኛ የማርኬት ፕራይስ ጋራ ያገናኟቸዋል። ራሳቸው ሴት የሚያደርጉት ፕራይስ የላቸውም። በጣም ዝቅተኛ የሆነ ወይም ደግሞ ዜሮ ስፕሪድ ነው የሚጠቀሙት ማለት ነው። ምንም አይነት ስፕሪድ በባይና በሴል መካከል ስፕሪድ የላቸውም። ለምን ካልን እነዚህ የኢሲኤም ብሮከሮች የሚጠቀሙት ወይም ደግሞ ገንዘብ የሚያገኙት ከኮሚሽን ስለሆነ ማለት ነው። እናንተ ትሬድ ስትገቡ ከምትገቡበት የሎት ሳይዝ አንጻር ፊክስድ የሆነ ኮሚሽን ስለሚያገኙ ማለት ነው። በዛ መሰረት ስለሚጠቀሙ ማርኬቱ ላይ ብሮከሮቹ ስፕሪዳቸው ዜሮ ነው ማለት ባይ ወይም ደግሞ ሴል ብላችሁ ያላችሁበት ታይም ላይ ወዲያውኑ ነው የሚያገናኟችሁ ማርኬቱ ላይ ማለት ነው። አልትራ ፋስት ነው የሚለው ሁሉም የብሮከር አይነቶች በከፍተኛ ደረጃ ፈጣን የሆነ የብሮከር አይነት ነው ማለት ነው። ይሄ ለምን ኦሬዲ የሚያገኘው ስፕሪድ ስላልሆነ እናንተ ባይ ወይም ደግሞ ሴል ስትሉ ወዲያውኑ ነው በፍጥነት ወደ ማርኬቱ ይቀላቅላችኋል ማለት ነው። ለምን ከኮሚሽን ስለሆነ የሚያገኝ ከእናንተ ተቃራኒ የሚሰራው ነገር ምንም ስለሌለ ማለት ነው። ጥቅሙ ምንድነው የሚለው ነገር ስንመለከት ያለ ምንም ስፕሪድ ነው የሚያስገባ ነው ወደ ማርኬቱ ብለናል። ትራንስፓረንሲያቸውን ወይም ደግሞ ግልጽነታቸውን ደግሞ ስንመለከት እጅግ ግልጽ የሆኑ የብሮከር አይነቶች ናቸው ማለት ነው። ኢሲኤም ብሮከሮች ለስካልፒንጎች በጣም ይመረጣል ማለት ነው። እንግዲህ ስካልፒንግ ላይ ምን ብለናል? ስፕሪድ ትልቁን ሚና የሚጫወተው ስፕሪድ ነው ብለናል። ነገር ግን እዚህ ጋር በኮሚሽን ስለሆነ ትሬድ የምታደርጉት ለስካልፐሮች በጣም የሚመከር የብሮከር አይነት ነው ማለት ነው። ኮንስ ወይም ደግሞ ኔጌቲቭ ሳይዱን ደግሞ ስንመለከት አንደኛ ኮሚሽን ኮስት ነው ማለት ነው። ያው የሚያስከፍሉት ከስፕሪድ ሳይሆን ከኮሚሽን በመሆኑ የኢሲኤን ብሮከሮች ኮሚሽን ኮስታቸው ከፍተኛ ነው። ሌላው አብዛኛዎቹ የኢሲኤን ብሮከሮች ሚኒመም ዲፖዚታቸው ከፍተኛ ይሆናል ማለት ነው። ያው አብዛኛዎቹ $500 በላይ፣ አንዳንዶቹ ደግሞ እስከ $200 ሚኒመም ዲፖዚት ይጠይቃሉ ማለት ነው። ሌላው ኒውዝ በሚኖርበት ሰዓት ላይ ወይም ደግሞ የሆኑ ኢቨንቶች በሚኖሩበት ሰዓት ላይ ስፕሪዳቸው በጣም ሰፊ የሚሆንበት አጋጣሚ መኖሩ የኢሲኤን ብሮከሮች ኔጌቲቭ ሳይድ ነው ማለት ነው። በቀላሉ ግን እንድትለዩቸው እነዚህን ሁለቱን ኤስቲፒ እና ኢሲኤን በዚህ መልኩ ማየት ይቻላል። እንግዲህ ዲሊንግ ዴስክ ወይም ደግሞ ከእናንተ ተቃራኒ ማርኬቱን ትሬድ ሊያደርጉ ይችላሉ የሚለውን ስትመለከት ሁለቱም ተቃራኒ አይሄዱም። ምክንያቱም ሁለቱም የኤ ብሮከር አይነቶች ስለሆኑ ማለት ነው። ስፕሪዳቸውን ስንመለከት ኤስቲፒ ተቀያያሪ ስፕሪድ አለው ማለት ነው። እንደየታይሙ የሚለያይ ቫሪያብል የሆነ ስፕሪድ አለው። ምክንያቱም ከስፕሪድ ስለሆነ የሚያገኙት ስፕሪዳቸው የተለያየ ይሆናል ማለት ነው። ኢሲኤን ብሮከሮች ላይ ስንመለከት ግን ራው ወይም ደግሞ ዜሮ ነው። አብዛኛዎቹ የሚያገኙት ከኮሚሽን ስለሆነ ስፕሪድ ላይ አያስከፍሉም ማለት ነው። ኮሚሽን ላይ ስንመለከት ደግሞ ኤስቲፒ ብሮከሮች ብዙ ጊዜ ኮሚሽን አያስከፍሉም። ነገር ግን ኢሲኤን ብሮከሮች ከኮሚሽን ስለሆነ የሚያገኙት ኢሲኤን ላይ
ኮሚሽን ያስከፍሏችኋል ማለት ነው። ግልጽነታቸው ስንመለከት የኤስቲፒ ብሮከር ምንም እንኳን ሁለቱም ኢሲኤን እና ኤስቲፒ ብሮከር የኤቡክ ወይም ደግሞ ትራንስፓረንስ የሆኑ ብሮከር አይነቶች ቢሆኑም ትራንስፓረንሲያቸው ግን ይለያያል ማለት ነው። ኤስቲፒ ብሮከር መካከለኛ የሆነ ግልጽነት ሲኖረው፣ ኢሲኤን ደግሞ ከፍተኛ የሆነ ግልጽነትና ታማኝነት አላቸው ማለት ነው። ለየትኞቹ አይነት ትሬደሮች ይሆናሉ የሚለው ስንመለከት ኤስቲፒ ለዴይ ትሬደሮች የሚጠቅም ሲሆን ኢሲኤን ደግሞ ለስካልፐርስ፣ ለፕሮ ትሬደሮች እና በቦት ትሬድ ለሚያደርጉ ለነሱ የተሻለ ውጤት ያስገኝላቸዋል ማለት ነው። ሁለተኛውና እንግዲህ መጠቀም የሌለብን ከምንላቸው የብሮከር አይነቶች ደግሞ ቢቡክ ብሮከር የምንለው ነው። እንግዲህ እነዚህ ቢቡክ ብሮከሮች ከማርኬቱ ጋር ወይም ደግሞ ከሊቲ ፕሮቫይደርስ ከምንላቸው እነዚህ ትላልቅ ባንኮች እና ኢንስቲትዩሽኖች ጋር አያገናኟችሁም። እናንተን ከዋናው ማርኬት ጋር አያገናኟችሁም። ከዛ ይልቅ ምንድነው የሚያደርጉት? የራሳቸውን ፕራይስ ሴት በማድረግ ኢንተርናሊ ትሬድ እንድታደርጉ የሚያደርጓቸው ሲሆን ከእናንተ ትሬድ ተቃራኒ ትሬድ ያደርጋሉ ማለት ነው። ምን ለይባቸውን ዋና ዋና ካራክተሪስቲኮችን ስንመለከት ብሮከሮቹ ከእናንተ ተቃራኒ ትሬዱን ያደርጉባችኋል ማለት ነው። እናንተ ባይ የምትገቡ ከሆነ እነሱ ሴል ሊሉ ይችላሉ። ፕሮፊት የሚሰሩት እናንተ ሎስ ስታደርጉ ወይም ደግሞ እናንተ ስትከስሩ ሲሆን እነሱ ደግሞ ሎስ የሚያደርጉት እናንተ ዊን ስታደርጉ ወይም ደግሞ ስታተርፉ ስለሆነ አብዛኛውን ጊዜ ከእናንተ ተቃራኒ ትሬድ ያደርጋሉ ማለት ነው። ፕራይሳቸውን ስንመለከት ኢንተርናሊ ነው እንግዲህ ኮንትሮል የሚደረገው ማለት ነው። ስለዚህ የተለያየ አይነት ቻርት ሴታፕ ልትመለከቱ ትችላላችሁ ከዋናው የትሬዲንግ ቪው ቻርት ጋር ስታነጻጽሩት ማለት ነው። በአብዛኛው አድቨርት የሚያደርጓችሁ ምንድን ነው? ምንም አይነት ኮሚሽን የለውም በሚል ነው ትሬድ እንድታደርጉ የሚገፋፏችሁ ማለት ነው። ምክንያቱም ያው ኮሚሽን ከሌላቸው አብዛኛው ጀማሪ ትሬደሮች እና በስሞል አካውንት ትሬድ የሚያደርጉ ያለ ኮሚሽን ትሬድ ሲደረግ እዛ ጋር ትሬድ ማድረግ ይፈልጋሉ። ነገር ግን እነሱ ከስፕሪድ ነው የሚያገኙት ማለት ነው። ያ ማለት እንግዲህ ምንድን ነው? ስፕሪዳቸውን ከፍ እያደረጉ ከስፕሪድ እና እናንተ ደግሞ ሎስ ስታደርጉ በሁለቱ አማካኝነት ያተርፋሉ ማለት ነው፣ ወይም ደግሞ ገንዘብ ይሰራሉ። እነዚህ ቢግ ብሮከርስ የምንላቸው ማለት ነው። የቢግ ቡክ ጠቀሜታው ምንድን ነው የሚለውን ነገር ስንመለከት ምንም አይነት ኮሚሽን የለውም፣ ወይም ደግሞ በጣም ዝቅተኛ የሆነ ኮሚሽን የሚኖራቸው አብዛኛዎቹ የላቸውም። ሲምፕል የሆነ ፕራይሲንግ ነው ያላቸው ለተጠቃሚዎች፣ በተለይ ለጀማሪዎች ምናምን በቀላሉ ትሬድ የምታደርጉባቸው እንትኖቹ ሲምፕል የሆኑ ፕራይሲንግ ነው ያላቸው። ጉዳቱ እንግዲህ ስንመለከት ያው እንደተነጋገርነው ክሊር የሆነ ኮንፍሊክት ኦፍ ኢንተረስት ወይም ደግሞ ከእናንተ ተቃራኒ ትሬዱን ስለሚያደርጉት ከተጠቃሚዎች ጋራ ግጭት አለባቸው ማለት ከፍተኛ የሆነ ግጭት አለው ማለት ነው። ማርኬቱ ላይ ትሬድ በምታደርጉበት ሰዓት ላይ ወደ ማርኬቱ ባይ ወይም ደግሞ ሴል ብላችሁ ስትገቡ በጣም ዝቅተኛ የሆነና ዘገምተኛ የሆነ ወዲያው አያስገባችሁ ማለት ነው። ወይም ደግሞ ማኒፑሌት እንድትደረጉ ያደርጓችኋል። አሊያም ደግሞ ባይ ስትሉት በተለይ በማርኬት የምትገዙት ከሆነ በጣም ማርኬቱ ከሄደ በኋላ ከፍ አድርገው ይገዙታል። ሴል ስትሉትም እንደዛው ዝቅ አድርገው ይገዙላችኋል ማለት ነው። በእንደዚህ አይነት ምክንያት ማኒፑሌት የመድረግ ፕሮባቢሊቲያችሁ በጣም ከፍተኛ ነው የሚሆነው ማለት ነው። በእነዚህ ቢቡክ ብሮከር ስትጠቀሙ አብዛኛዎቹ ብሮከሮች ደግሞ ምን ያደርጋሉ? ተገቢ ባልሆነ ሁኔታ ስፕሪዳቸውን በማስፋት አንደኛ ከስፕሪድ ያገኛሉ ብለናል። ሁለተኛ ደግሞ እናንተ እንግዲህ ስፕሪዱ በሰፋ ቁጥር ወደ ማርኬቱ ስትገቡ ኔጌቲቫችሁ በጣም ጨምሮ ነው ወደ ማርኬቱ የምትገቡት ማለት ነው። በእነዚህ ምክንያቶች እነዚህ ቢቡክ ብሮከሮችን መጠቀም አያስፈልግም፣ ወይም ደግሞ ተጠቅሙ ይልቅ ጉዳቱ ያመዝናል ማለት ነው። ይህንን ካለን እንግዲህ እንለይባቸው የተለያዩ መንገዶች አሉ ማለት ነው። እነዚህ መንገዶችን ስንመለከት የመጀመሪያው እንግዲህ ሬጉሌሽናቸውን ወይም ደግሞ ሕግና ደንባቸውን በደንብ ማየት ያስፈልጋል ማለት ነው የመጀመሪያው። ሁለተኛው የእናንተ ፈንዳችሁ ምን ያክል ሴፍቲ አለው የሚለውን ነገርም ዌብሳይታቸውን በማየት ልታጣሩ ይገባል። ግልጽነታቸውና የሚያስከፍሉት ክፍያም በግልጽ የተቀመጠ ነገር ይገባዋል። እንደዚሁም ደግሞ የትሬዲንግ ኮንዲሽናቸው ምን አይነት ትሬዶችን እንደሚያካትቱና በውስጡ የምትጠቀሟቸው ነገሮች በሙሉ በግልጽ የትሬዲንግ ኮንዲሽኑን ሊያስቀምጡ ይገባል። ሪያሊስቲክ የሆነ ሊቨሬጅ ሊታመን የሚችል ሊቨሬጅ ነው ሊሰጧችሁ የሚችሉት። ከዚህ አንጻር እንገመግማቸዋለን። ኤክስኪዩት ስታደርጉ ወይም ደግሞ ወደ ማርኬቱ ስትገቡ ፍጥነታቸውና ኳሊቲያቸው፣ እነዚህም ደግሞ የሚጠቀሟቸው ፕላትፎርሞች እነዚህን ማየት ይጠበቅባቸዋል። ዲፖዚት ስታደርጉና ዊዝድራው ስታደርጉ የሚገጥሟችሁ ነገሮች ካሉ እነዛን መፈተሽ ያስፈልጋል። የካስተመር ሳፖርት ወይም ደግሞ የተለያዩ ችግሮች በሚገጥማችሁ ጊዜ ለእናንተ የሚሰጧችሁ ቀና ምላሽና ግልጽነት ይሄም ከምንገመግምባቸው መስፈርቶች ውስጥ አንዱ ነው ማለት ነው። እና የመጨረሻው ደግሞ ሰዎች ስለዛ ብሮከር ምን አይነት አስተያየቶችን ሰጡ የሚለው ቼክ ማድረግ ይገባናል ማለት ነው። እንግዲህ እነዚህ በዋናነት ሪሌብል የሆኑ ወይም ደግሞ ታማኝ የሆኑ ብሮከሮችን የምናይባቸው የተለያዩ መስፈርቶች ሲሆኑ እነዚህን እያንዳንዳቸውን በቀጣይ ክፍላችን የምንመለከት ይሆናል ማለት ነው። ዛሬ ግን በተማርነው ትምህርት ምን አይነት ብሮከሮች እንዳሉ አይተናል ማለት ነው። ኤቡክ እና ቢቡክ የምንላቸው አሉ። ኤቡክ የምንላቸው በሁለት መልኩ ኤስቲፒ እና ኤንሲኤን የምንላቸው ብሮከሮች እንዳሉ፣ እነዚህም ብሮከሮች እንግዲህ ሁለቱም የኤቡክ አይነቶች ሲሆኑ ማርኬቱ ጋራ በቀጥታ የሚያገናኙ መሆናቸውን ለይተናል። ጠቀም የሌለብን ብለን ካስቀመጥናቸው ደግሞ ቢቡክ ብሮከሮች የምንላቸው
ኤክስተርናሊ ማርኬቱን ሴት በማድረግ የራሳቸው ፕራይስ ሴታፕ በመስጠት ከእናንተ ካውንተር ፓርቲ ወይም ደግሞ ተቃራኒ ትሬድ የሚያደርጉ እንዳሉ አይተናል ማለት ነው። ሶ በቀጣዩ ትምህርታችን እንግዲህ እዚህን ወደ 8 የሚደርሱ ስቴፖችን ስቴፕ ባይ ስቴፕ እያንዳንዳቸውን ከምን አይነት መልኩ እንገመግማቸዋለን እና ያንን ብሮከር ትክክለኛ ነው የሚለውን ነገር እንዴት እንመርጣለን የሚለውን የምናይ ይሆናል። በተጨማሪም ደግሞ ስካም የሆኑትንስ እንዴት እናስወግዳለን የሚለውን የምናይ ይሆናል ማለት ነው። ነገር ግን በዛሬው ትምህርታችን ላይ ጥያቄዎች ካሏችሁ መጠየቅ ትችላላችሁ። አሁን ሰዓቱ የእናንተ ነው ማለት ነው። ብሮከር ካለ ጭራሽ ነው ፕሮፊት ሊገኝባቸው አይችልም ማለት ነው። ከፍተኛ የሆነ አካውንት ከሆነ ያላችሁና የምታገኙት ከፍ ያለ በሚሆን ሰዓት ላይ ዊዝድራው ብትጠይቁ አይሰጧችሁም። ለምን? እናንተ ሎስ ስታደርጉ ነው የሚያገኙት ብያችኋለሁኝ። እንደውም በአብዛኛው ሪል አካውንታችሁን ራሱ አይሰጧችሁም። እናንተ ልክ ዲፖዚት ታደርጉ ዲፖዚት የሚሆነው ሌላ አካውንታቸው ላይ ይሆንና ወደ እናንተ ደግሞ ለትሬድ የሚሰጧቸው አካውንት ደግሞ ዴሞ ይሆናል ብዙ ጊዜ ማለት ነው። ሪል የሚል ሊያሳያችሁ ይችላሉ፣ ሪል አካውንት ብሎ ሊያሳያችሁ ይችላሉ። ነገር ግን እናንተ በተቃራኒ ነው ትሬድ የሚያደርጉት። ለምን? እናንተ ዊን አድርጋችሁ ማለት እነሱ ከራሳቸው አካውንት ላይ ወይም ደግሞ ዲሞ ስለሆነ ለእናንተ የሰጧችሁ ከእነሱ ሪል አካውንት ነው ለእናንተ የሚሰጧችሁ እንጂ ኖርማል ማርኬቱ ላይ ከሰራችሁት ሪል ማርኬት የሚሰጧችሁ ቢሆን ኖሮ ምንም የሚከለክሏችሁ ነገር የለም። በዛ ምክንያት ዊን የምታደርጉ መስሎ ከታያቸው ወይ ማኒፑሌት ያደርጓችኋል ወይ ስቶፕ ሎሳቸውን ስፕሪድ አስፍተው ኦር ሰምቲንግ አሊያም ደግሞ ማርኬቱ ላይም ላያስገባችሁ ይችላሉ። ትክክለኛ ማርኬት በሚሆንበት ሰዓት ላይ ነክቶት ራሱ ስፕሪዱን አስፍቶ ወይ ሳያስገባችሁ ይሄዳል። ቲፒ መዝጋት ካለባችሁ ደግሞ ሊሚት አስቀምጣችሁ ከሆነ ቲፒውን ነክቶት ግን ሳያስወጣችሁ ሊሄድ የሚችልባቸው አጋጣሚዎች በጣም ሰፊ ናቸው ማለት ነው። ትክክለኛ እስካመር ናቸው ማለት ነው። አዎ በጣም አብዛኛዎቹ ታውቋቸዋላችሁ። በሬጉሌሽን ቀጣይ እንመጣባቸዋለን። እያንዳንዱን እንትን ከየት ቦታ ያሉት ናቸው ትክክለኛ። አሁን በስቴፕ ነው እየሄድኩ ያለሁት እያንዳንዱ ነገር ይዘን መሄድ ስላለብን ማለት ነው። ሶ በሚቀጥለው ክላሳችን ምናየው ምንድን ነው እያንዳንዱ እነዚህ ብሮከሮችን የምንለይባቸው የራሱ የሆነ የስምንቶቹን ስቴፕ ባይ ስቴፕ እያንዳንዱን ቀጣይ የምናያቸው አሉ ማለት ነው። እዚህ ጋር የምናያቸው ይሆናል ማለት ነው በቀጣይ ክላሳችን። ችግር የለውም። በጣም አመሰግናለሁ። ሁለተኛ ደግሞ አስተያየት ነበረኝ በክላሳችን ላይ ነው። ክላስ ቢያንስ ቀን በቀን ባይኖርም አንድ ቀን አልፎ አንድ ቀን ቢኖረንስ ሁሌ ከጃንዋሪ 15 በኋላ ያለው በየቀኑ እንትን ማድረግ ላይመች እንችላለን ማለት ነው። አንደኛ ለእናንተ እዚህ የሰራሁትን ደግሞ ኤዲት አድርጌ ወደ ዩቲዩብ ላለፋቸው ሰዎች ደግሞ ስለምለቅ ታይም ላይመች ስለሚችል በየቀኑ አናደርገው። ቀጣይም የሚሆኑት እንትኖች እነዚህ ከሴክሽን 3 በኋላ በተለይ የምንማራቸው ትምህርቶች በአብዛኛው ፕራክቲካል የሆኑ ስለሚሆኑ ከፕራክቲካሉ በፊት መጀመሪያ ላይ ቲዎሬቲካሉ እንማረውና ከዛ ፕራክቲካሊ ደግሞ የትሬዲንግ ቪው ቻርታችንን ከፍተን ነው እየተማርን የምንቀጥለው ማለት ነው። ሴክሽን 3 ላይ ስንገባ አንድ ቀን እንማራለን፣ አንድ ቀን እየዘለልን የምንማረው ማለት ነው። ጥያቄ ነበር። አሁን ይሰማል? ኦኬ፣ አዎ ይሰማል። እሺ፣ አመሰግናለሁ። ከልክ የሆነ መሀል ላይ የተማርን ከብሮከሮቹ መካከል ለስካልፐሮች እና በቦት ለሚጠቀሙ ትሬደሮች የሚሆን ኢሲኤም ያልከውን አለና ቦት የሚባለው ነገር ሪል ነው ማለት ነው? እሱን ማወቅ ፈልጌ ነበር። አዎ አሉ። የመጀመሪያውን ቪዲዮ አይተዋል ወይም ደግሞ የመጀመሪያ ክላሳችን ላይ ነበር? አልነበርኩም። ዛሬ ነው የመጀመሪያ የገባሁት። ለዛ ይሆናል እዛ ጋር የምንማራቸውን እያንዳንዱን አሁን ቀድማችሁ የምጠይቋቸውን ነገሮች በሙሉ እዛ ጋር ከየት ጀምረን የት ድረስ እንደምናበቃ አስቀምጫለሁ። አሁን ያልናቸውን ከአውቶሜትድ የሆነ የራሳችንን ከኢንዲኬተሮች ጋር እና እንዲሁም ደግሞ አውቶ ትሬድ የሚያደርጉልን ቦቶችን አጠቃቀምና መሰል ነገሮችን የምናይበት ራሱን የቻለ ትምህርት አለው። እዛ ጋር ስንደርስ እናየዋለን። እሺ፣ አመሰግናለሁ። እሺ፣ ችግር የለውም። ሌላ ጥያቄ ያለው ወይም ማስተያየት ካለ ይቻላል። ሌላ ጥያቄ ከሌለ በዚህ ጨርሰናል። ይተናደሩ። አሜን። ሰላም ደርልን። እናመሰግናለን። አሜን። እሺ፣ በቃ